የነቢያችን ውዱእና የዑለማዎቹ ውዱእ ልንገራችሁና በዛ ተከተላችሁ አድርጉ أكثر الناس يضيع في الوضوء ደሞ አብዛኞቹ በውዱእ ላይ ይወድቃሉ ውዱኡ ትክክል ካልሆነ ሰላቱ ትክክል አይደለም ውዱኡ ትክክል በል በስቲንጃእ እንጀምር استنجاء ትክክል ካልሆነ ውዱኡ ትክክል አይደለም ውዱኡ ትክክል ካልሆነ ሰላቱ ፍርስ ነው እንግዲህ ከመሰረቱ እንመልከት ወንድሞች እሺ ውዱእ اول فرائض الوضوء የውዱእ ምሰሶች يعني ከነዚህ አሁን የምጠቅሳቸው አንድ ከተውክ ውዱእ ይፈርሳል የውዱእ ምሰሶች 6 جميع العلماء የተስማሙበት ሲሆኑ ሁለት ደሞ አሉ ፈርድ ናቸው ላኪን አንዳንድ ዑለማዎቹ ሱና ነው ያሉ በጠቅላላ 8 ናቸው የውዱእ ፈርዶች 8 ናቸው እስቲ እንጥቀሳቸው اولا الركن الاول النيه ትልቁ ነገር ንያ ነው يقول النبي صلى الله عليه وسلم انما الاعمال بالنيات وانما لكل امرئ ما نوى ማንኛውም ዒባዳ ስታረግ አለ ንያ ጨርሶ አይሆንም طيب ንያው እንዴት ትላለህ ንወይት فرض الوضوء لوجه الله لا አትልም ምንም ነገር የምትለው ነገር የለም በልብህ ውዱእ እንደምታረግ ብቻ ታስባለህ ተራ መታጠብ ሳይሆን ይህ ውዱእ ነው ብለህ ንያ ታረጋለህ ይህ አንደኛው ነው ሁለተኛ غسل الوجه ከዚህ ከጠጉር ከሚበቅልበት ጀምሮ እስከዚህ በጎን ደሞ ከጀራው ጎን እስከ ጀራው ጎን እንደዚህ በሙሉ ውሃ እንዲቀምስ ያስፈልጋል ሶስተኛ غسل اليدين الى المرفقين ውሃ يعني የሁለት እጅህ ከዚህ ጀምሮ ተመልከቱ እዚህ ላይ ብዙ ሰዎች ነው የሚሳሳተው ሲታጠብ ምንድነው የሚያደርገው እንደዚህ አድርጎ ያጥባል ላ ይህ ሄድ አይደለም ይህ ወይድ አይደለም የድ የሚባለው ከዚህ ነው የሚጀምረው طيب መጀመሪያ ከሁለት እጅ ተታጠብ ያለው ይህ አይታሰብም ይህ ሱና ነው ባትታጠብም ላኪን አሁን እጅ ስታጠብ ከዚህ ነው የምትጀምረው በሙሉ ውሃ መቅመስ አለበት እስከዚህ ድረስ ይህ ከእንትኑ ኤልቦው ላይ ትንሽ ከፍ ብለ በሙሉ እስከዚህ ድረስ አሁን ውዱእ ሲያደርጉ እዩት ሰዎቹ እንደዚህ ነው የሚያደርጉት ይሄን አይነኩትም ይህ ሶስተኛ ነው አራተኛ المسح على الرأسين على الرأس ሁለት ራስ የለንም غسل اليدين الى المرفقين مسح الرأس يعني የራስን ጸጉር ማበስ እንዴት ነው የምታብሰው እዚህ ደግሞ ብዙ ነገር ነው የምታየው አንዳንዱ እንደዚህ ያደርጋል አንዳንዱ እንደዚህ ያደርጋል አንዳንዱ እንደዚህ ያደርጎ እንደዚህ ያደርጋል የማታየው ነገር የለም ትክክለኛው ግን ውሃ ታረግና ራስን በሙሉ አበስ እስከ መጨረሻ ከዛ ተመልሰዋለህ ይህ ነው መስህ የሚባለው ነቢያችን ያደርጉት የነበረ መስህ ይህ ነው ከፊት ወደ ኋላ እንደገና ከኋላ ወደ ፊት በሙሉ ራስህ መስህ ታረጋለህ እሺ ይህ አራተኛ ነው አምስተኛው غسل الرجلين ሁለት እግርህ ማጠብ እሺ ማጠብ እስከ ቁርጭምጭሚት ጋር ያቺ ሁለት አጥንት ያሉ ከዛ ከፍ ብለህ ታጥበዋለህ እንደዚህ አድርገህ ውሃ ብቻ አታፈስበት ላ ታጥበዋለህ 5 አይደለም ስድስተኛው ተርቲብ ምን ማለት ነው ቅድመ ተከተል በራስህ እንዳትጀምር ወይም በእግርህ እንዳትጀምር ወይም በእጅህ እንዳትጀምር በራስ በወጅህ ትጀምራለህ ወደ እጅህ ትሄዳለህ ወደ መስህ ትሄዳለህ ወደ ርጅልህ ከየት ነው የመጣ ነው يقول النبي صلى الله عليه وسلم ابدأوا بما بدأ الله به الله بجمروا جمراتشو الله بجرسوا جرسوا طيب الله من عليه قال سبحانه وتعالى يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين يهن أينت كلمة تكتل يعني فرض نو ركن نو مسسونو يوضوء مسسونو الشي كذب هلا النزي سدس بمولوت علماء شو يتسمعوا ነው ሁለት አሉ برضو فرض ናቸው ላኪን አንዳንድ ዑለማዎቹ ሱና ነው ያሉት አሉ እስቲ እንደ ፈርድ እንወሰዳቸው ምን ናቸው እነሱ አደልክ አላህ እኮ اغسلون ያለ ውሃ አቅምሱት አይደለም ያለው እጠቡት ማጠብ ደግሞ እኛ የምናውቀው እንደዚህ ያደረከ ማጠብ ነው አሁን ልብስ ስታጠብ ቧንቧው ከፍተህ ልብሱ እንደዚህ ታርግና ላ ጨምቋለ እንደዚህ ማጠብ ሌላ ነው ማበስ ሌላ ነው ስለዚህ
አደልክ ይሉታል ምን ነው ደልክ ይሰባተኛ ነው ደልክ ማለት ውሃ ያፈሰስክ እንደዚህ አድርገህ ሰውነትን ማሸት ደልክ ይባላል ይህም ፈርድ ነው نعم አንዳንድ ዑለማዎች ሱና ነው አሉ ስምንተኛው አልሙዋላት ሙዋላት ማለት ፊትን አጥበህ ትሄድና ቴሌፎን እንደምን ነው ወንድሜ ትመጣለህ ወይ አልመጣም ለምን አትመጣም እሺ እመጣለሁ እንደገና ሄደህ ሁለት እጅ ትታጥብና እንደገና ምን ትላለህ ኸዲጃ ቢን ልጄ ይችን እንትን ምድጃ እንትን አድርጊው ወደ ታች ትንሽ አድርጊው እንደገና ትመጣና መስህ አድርገህ እግር ታጥባለህ በመሐከል ብዙ ስራ አስገብተሃል ይህ ደግሞ ውዱእን ያፈርሳል ሙዋላት ይባላል ሙዋላት ቅድመ ተከተል ቶሎ ብለህ ለምሳሌ ይህን አጥበህ ያኒ ፊትን እስከሚደርቅ ቆይተህ እንደገና ይህን ማጠብ አይሆንም ይህ ነገር ሙዋላት ይባላል ይህ ነገር